ውድ የኑር ቁርአን ቤተሰቦች ዛሬ እንግዲህ የልፋታችሁን ፍሬ የሰደቃችሁን ውጤት እያያችሁ ነው የምትገኙት። እዚህ ጋር የምትመለከቷቸው የወዚህ ወረዳ የመስጂዶች አሚር ናቸው። ሼህ አዲሱ ይባላሉ። እነዚህን ሁሉ ልጆች በ165 ኡስታዞች ከፋፍሎ ከላይ ሆኖ የሚቆጣጠሩት እነሱና ሌሎች ወዳጆቻቸው አሉ። እንግዲህ ዛሬ እንደምትመለከቱት የደስታ ቀን ነው። ወላሂ በጣም ልዩ ስሜት ነው የተሰማኝ ያለው እዚህ ቦታ ላይ ያለን ሰዎች ማለት ነው። አምና ከ13000 በላይ ቁርአን ይዘን መተን እዚህ ቦታ ላይ መድረሳ አስገንብተን ቁርአን አስጀምረን ቁርአኑን አከፋፍለን ምናምን ተመልሰን ነበር። እናንተ ማይታችኋል። ዛሬ ደግሞ አልহামዱሊላሂ ረቢል ዓለሚን የልፋታችሁን ውጤት እያያችሁ ነው። ከፊሉ በሂፍዝ ሌላው ደግሞ በኺትማና በተለያየ የዕልም ደረጃ እየተመረቁ ይገኛሉ። እዚህ ጋር የምትመለከቱት ከ1200 በላይ የሆኑ ወደ 2000 የሚጠጉ ደረሳዎች ናቸው። በሴቶችም በወንዶችም እንግዲህ አምሮባቸው እንዲተውቦ የልፋታቸውን ውጤት ለማየት ወደ መመረቂያ አዳራሽ ወይ ደግሞ ወደ ስቴዲየም እየሄድን እንገኛለን ማለት ነው። ሁሉንም ነገር ከስር ከስር የምናሳውቃችሁ ይሆናል። ኑር የቁርአን ባንክ ጉዞውን ይቀጥላል። ከጎናችን ሁኑ ኢንሻአላህ። ብዙ መድረሳዎች እዚህ አካባቢ ላይ ያስፈልጉናል። ዛፍ ስር ነው የሚቀሩት። እንዲሁም ደግሞ በጣም በተጣበበ ክፍል ውስጥ በአንድ ቁርአን 3 እና 4 እየሆኑ ነው የሚቀሩትና እዚህ አካባቢ ያሉ ሙስሊሞችን የመደገፍ ግዴታ አለብን። ሁሌም እንተባበራቸው፣ ከጎናቸው እንሁን። ሐቂቃ እዚህ አካባቢ ላይ የሚሰራው የዲን ስራ የዕልም ስራ ያላቸው ኢጅቲሃድ ያላቸው ዲናቸውን ቀጥ አድርጎ ለማቆም ያላቸው ወኔ በጣም የሚገርም የሚደንቅ ነው። በጣም እንግዲህ ሌላውንም ፕሮግራም በጋራ ሆነን እናያለን። ከስር ከስር እናሳውቃችኋለን። ኑር የቁርአን ባንክ ጉዞውን ይቀጥላል። አብራችሁን ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።